ውዴ ፊደል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝዝት ይበልልኝ። ዛሬ ማሳያችሁ እህድ ዋው በነገራችን ላይ ብዙ ጊዜ የአፍ ጠረን ያለባችሁ ወይም የአፋችን ጠረን ብዙ ጊዜ የሚወጣው ከውስጥ ነው። አንድ አፋችን ላይ ያሉ ባክቴሪያዎችና ጀርሞች ነው። ሲቀጥል ግን ከውስጥ ነው። የአፍ ጠረን ብዙ ጊዜ ከውስጥ ነው። ብዙ ጊዜ አካባቢያችን ያሉ ሰዎችን የሚረብሽ ካፍ የሚወጣ ጠረን የሚኖረው እሱን ለመከላከል በቀላሉ እንደዚህ አድርገን ይሄን እንጠጣለን። በቀን አንዴ ይሄን መጠጣት ጤናማ ትንፋሽ እንዲኖረን ወይም ጤናማ ካፍ የሚወጣ ጠረን እንዲኖረን ያረግልናል። ለምን ቆይ አንዴ ጣሙ በጣም ነው የሚጥመው። ዋው አይው እጨርሰዋለሁ። አሰራሩ እዚሁ ላይ አስቀምጬላችኋለሁ። አንደኛ ምን ጊዜም ቅርንፉድ ወይም እቺ የሚስማር ቅርጽ ያላት እንዲሁም በአረበኛ ቅርንፉድ ይባላል፣ በእንግሊዘኛ ክሎቭ አንደኛ የደማችንን ሁኔታ በሚገባ ያስተካክልልናል። ሁለተኛ በጣም ባክቴሪያ የመግደል አቅም አለው። ውስጣችን ህመም በሽታ የሚሰማን ከሆነ ውስጣችን ያሉ ጀርሞችን ባክቴሪያዎችን በጣም ይገድልልናል። ሶስተኛ ሰውነታችንን በተለይ ፋት ወይም ስብ ካለብን እሱን በሚገባ ምንፈልገው ሌቭል ድረስ ለማምጣት ቅርንፉድ ሻይ በመጠቀም ከዚህ በፊት ማሳይቻችኋለሁ። እንዲሁም አፋችን አካባቢ ያለውን ባክቴሪያ በመግደልና ከውስጣችን ጤናማ በማድረግ ከኛ የሚወጣውን ትንፋሽ ደስ የሚልና ጣፋጭ ጠረን ወይም ኖርማል ጠረን እንዲኖረው ያደርግልናል። ሲቀጥል ጉበታችንን በሚገባ የታመመም ከሆነ ስለሚያድነን ወይም በደንብ ትሪት ስለሚያደርግና ስለሚያክመን ውስጣችን ጤናማ ከሆነ ፊታችን ራሱ የሚያምርና አንጸባራቂ ውብ ቆዳ ይኖረናል። አሰራሩን እዚሁ ላይ ያሳይቻችኋለሁ። ተጠቀሙት። ቺርስ። ተወዱታላችሁ። ሼር እና ላይክ ያረጋችሁ አሰራሩን እዚሁ ላይ ታችሁ ደስ የሚል ጥሩ ጣፋጭ ጠረን እንዲኖራችሁ ከፈለጋችሁ ተጠቀሙ። ብርቱካኑ ይሄንን እንደዚህ አይነት ነገር ምንም ነገር ተጠቅማችሁ ብርቱካን ልጫ አይጣልም። በንጹህ ሁኔታ ታደርቁትና ቪታሚን ሲ ፓውደር እንሰራበታለን። አሳይቻችኋለሁ ዩቲዩብ ላይ አሁንም እንሰራላችኋለሁ። ወዳችኋለሁ። በደንብ ላይክ እና ሼር ማድረጋችሁን እንዳትረሱ። ቤተሰብ መጀመሪያ የሚበቃን ያክል አንድ ብርጭቆ ውሃ እናደርጋለን። ከዛ ምን እናደርጋለን ቤተሰቦቼ? አንድ ማንኪያ የሚሆን ቅርንፉድ እናደርጋለን። በደንብ ሲንተከተክ ከለሩ ብራውን ከለር ሲሆን አሳያችኋለሁ ስቴፕ። ውዶቹ ያያችሁ ሲንተከተክ ከለሩ እየተቀየረ መጣ። ማክሲመም 15 ደቂቃ ካንተከተክነው በኋላ እናጠለዋለን። ይሄው ውዶቹ 15 ደቂቃ ተንተክትኮ ሬዲ ሆኖልኛል። አሁን ምንድነው ማድረገው? እንደዚህ አድርጌ አጠለዋለሁ ማለት ነው። ውዶቹ እዚህ ጋር ብርጭቆዬ ላይ ከገለበጥኩ በኋላ ምንድነው ማድረገው? ግማሽ ብርቱካንና ግማሽ ሎሚ ነው የምጨምቅበት። እንደዚህ አድርጋችሁ ግማሹ ሎሚ ሙሉውን ጭመቁበት። ኦኬ ይሄው ግማሽን ብርቱካን በደንብ ጨምቄዋለሁ። ከዛ ምንድነው የሚያስፈልገኝ? ግማሽ ሎሚ። ኦኬ ፍሬውን ማውጣታችሁ እንዳትረሱ። ከዛ ውድ ቤተሰቦቼ ግማሽ ሎሚንም እጨምቃለሁ። ከዛ በቃ ቀዝቀዝ ሲልልኝ በቀን አንዴ እጠጣዋለሁ ማለት ነው። ከዛ በደንብ ግን አማስሉት።